በዮርዳኖስ በዮርዳኖስ ዮርዳኖስ ዮርዳኖስ ተጠምቃ በዮሐንስ ሰላም እንዴት ናችሁ? ውድ የተዋህዶ ልጆች በያላችሁበት የዓለም ጫፍ ሁሉ ሰላም እግዚአብሔር ይብዛላችሁ። እንኳን ለጥምቀት በዓል በሰላም አደረሳችሁ። የ2018 የጥምቀት በዓል እንዴት ነበር? እንዴት አከበራችሁ? ዱባይ ላይ ለዘንድሮ ማለት እስከ ዛሬ 4 ጊዜ አክብሬ አውቃለሁ። 4 ዓመት አክብሬ አውቃለሁ ዱባይ ላይ እና በጣም ብዙ ህዝብ ይበዛል። የዘንድሮ ግን በህይወቴ አይቼው አላውቅም። በጣም ብዙ ህዝብ ነው ያለው፣ እጅግ በጣም ብዙ። ኢትዮጵያ ውስጥ ራሱ ሰው ያለው እስከማይመስለኝ ድረስ እና እኛ ከቤታችን 4 ሰዓት ተኩል ተነሳን ወደ ሻርጃ ከቤተ ክርስቲያኑ ከራሻ ቤተ ክርስቲያን እዚህ ጋር ከምታዩት ቤተ ክርስቲያን ጀርባ ነበር የባስ አገልግሎት የነበረው። ወደዛ ተጉዘን ሄድን። ስንሄድ ሰልፍ በቃ ህዝቡ አይደለም፣ ሰልፍ ተሰለፍን። ባስ ይመጣል ይሄዳል፣ ይመጣል ይሄዳል፣ ይገባል። በቃ ምንም ህዝቡ ሊያልቅ አልቻለም። በጣም ብዙ ሰዓት ቆየን። 4 ሰዓት ተኩል እየደረስን እዛ ከምሽቱ ሌሊት እስከ ሌሊቱ 3 ሰዓት ድረስ እዛው ቆመን እግራችን ተንቀጠቀጠ። ብርዱ ደግሞ ብርድ አይደለም። ብንጠብቅ አረ በጭራሽ ሊደርሰን ነው፣ ወረፋው አልደረሰንም። መጨረሻ ላይ ወደ ቤታችን ከምንመለስ ያለፈው አመት 2017 ጥምቀትን እንደዚሁ ለማክበር ከቤታችን ወጥተን ሌሊቱን ሙሉ እንደዚህ ተሰልፈን አድረን ከዛ በግል መኪና መሄድ ስላልቻለን ስላላገኘን ወደ ቤታችን ተመልሰን አብረን ጸሎት አድርገን እርስ በርሳችን ጸበል እየተረጫጨን እየሳቅን እያለቀስን ነበረ ያከበር ነው የኔ ውድ ጓደኞችና በአሁኑማ እንደዛ አይሆንም አንቀርም ብለን ከዛ መኪና አልቋል ባስ አልቋል ሲሉን ከእንደገና ካር ሊፍት ይዘን ወደ አላየን ጉዞ ጀመርንና ከሌሊቱ 3 ሰዓት ነበር ይሄድ ነው 5 ሰዓት ተኩል እዛ ደረስን። ከጠዋቱ ማለት ነው ከሌሊቱ 5 ሰዓት ተኩል ከዛ ደረስን። እዛ ስንደርስ ብርዱ የመድኃኔዓለም ያለ በጣም ይበርድ ነበር። ወረድን። ወንዶች ተሰልፈዋል። በጣም ሰልፉ ረጅም ነው። ከነሱ ጋር አብረን ልንሰለፍ ስንል አረ ይሄ የወንዶች ነው እዚህ ምን ትሰራላችሁ አሉን። ሂዱ በዛ ጋር አለላችሁ የሴቶች ሲሉን ይሄ ሁሉ ወንድ መጥቷል እንዴ ዘንድሮ? ኢትዮጵያ ውስጥ ራሱ ወንድ ያለ አይመስልም። እንዳለ በጣም ብዙ ወንዶች ነው የመጡት። እንዳለ አምጥተው እዚህ አፍስሰዋቸዋልና በስመ አብ ወልድ ደግሞ ህፃናት ናቸው እንዳለና ኦፍ ያስብላል። ብቻ ብዙ አለ አይደለ? ብዙ ነገሮች አሉና ከእንደገና ከዛ ከነሱ ጋር ተለይተን ወደ ሴቶቹ ሄድን። ወደ ሴቶቹ ሰልፍ ስንሄድ የመድኃኔዓለም ያለ ሰልፉ የሀረጎ መንገድ ነው የሚመስለው። በጣም ረጅም ጥምዝምዝ ያለ ሰልፍ ነበረ። ተሰልፈን እዛው ብርድ አይደለም እና ወደ ውስጥ ሰልፉ ሊደርሰን አልቻለም። በቃ እየተጓዝን እዛው 5 ሰዓት ተኩል የደረስን እዛው ነጋና ወደ ግቢ የገባ ነው 8 ሰዓት ተኩል ምናምን ላይ ነው። ቅዳሴ ሰዓታት ማህሌት ማስቀደስ አልቻልንም። በቃ ሌሊቱን ሙሉ በጉዞ በሰልፍ ቆመን ጨረስ ነውና ቅዳሴ ጠዋት ላይ ውጭ ላይ ሆነን ነበረ። ሰልፍ ላይ ሆነን ከግቢ ውጭ ሆነን ትንሽ ይሰማን ነበርና ወንጌል ሳንሳለም ውስጥ ሳንገባ ውጭ ላይ ጨርሰ ነው መጨረሻ ላይ ወደ ውስጥ ገባንና በጣም ይከብድ ነበረ። ግን ደግሞ በጣም ደስ የሚል ነበር። በመጨረሻም ወደ ውስጥ ገብተን እግዚአብሔር ፈቅዶልን ጸበል ተረጨን፣ በአባቶች ተባረክን፣ ቤተክርስቲያኑን ግድግዳውን ሳምን፣ ረገጥን፣ ዙሪያውን ብቻ አይደለ የሆነ በጣም ደስ የሚል መንፈስ ነበረውና ውጭ ላይ ሰልፉ የቆምንበት እኔ በጣም ሆዴ ናሞኝ ነበረ። ሆዴ ራሱ ተነፍቶ ነበረ። በጣም ንፋሱ መሰለኝ መቆም ሁላ አቅቶኝ ነበረና ግን ወደ ቤተ ክርስቲያን ውስጥ ግቢ ውስጥ ስንገባ ማርያምን አላቅም የሆነ በቃ ከላይ ተነስቶ የሆነ ነገር ሄደልኝ።
በቃ ቅልል አለኝ፣ ሆነ ደስ አለኝ መንፈሴ። በቃ በጣም ደስ የሚል ስሜት ነበረው። እግዚአብሔር ይመስገን። በቃ ደስ ብሎን አሳልፈን አክብረን ውለን ሁሉም ነገር በሰላም ተጠናቆ በሰላም አልቆ ወደየ ቤታችን ተመለስን። ይሄ ሁሉ ሰልፍ ሻርጃ ነውና አቡዳቢ ከሄድን በኋላ የነበረው ሰልፍ በጣም በቃ በህይወቴ አይቻለቅም። ህዝብ ሁሉ የሚበዛል ለጥምቀት፣ የዘንድሮ ይለያል። ይሄ ሰልፍ የቤተ ክርስቲያኑ ጀርባ የተሰለፍነው ሰልፍ ነው። እዛ መብራት ይታያቸዋል። እዛ መብራቱ ጋር ሄዶ ከእንደገና ወደዚህ የመጣ ሰልፍ ነውና ምንም ማለቂያ የለውም። በጣም ብዙ ህዝብ። ይሄ የሴቶቹ ሰልፍ ነው። የወንዶቹ ደግሞ በዛኛው መስመር ነው። በጣም ነበረ የሚገርም የነበረውና እግዚአብሔር ይመስገን ስለ ሁሉም ነገር። የኔ ውድ ጓደኞች፣ እህቶቼ፣ እግዚአብሔር በስደት የሰጠኝ ውድ ስጦታዎቼ አብረው የነበሩ አብረን ነበር ያከበርነው። በጣም ደስ የሚል የጥምቀት በዓል ነበረ። መድኃኔዓለም ደግሞ ፈቅዶ ወዶ ሀገራችንን ሰላም አድርጎልን ቤተሰቦቻችንን ጠብቆልን የዛሬ ዓመት ሀገራችን ላይ ለማክበር ያብቀን። እሱ እንኳን ባይሆን እሱ እየፈቀደበት ቦታ ሆነን እንድናከብር እመቤቴ ማርያም ትርዳን። መልካም በዓል ይሁንላችሁ ውድ ሀገሬ ልጆች፣ በያላችሁበት መድኃኔዓለም ይጠብቃችሁ። እመቤቴ ማርያም ከክፉ ነገር ሁሉ ጠብቃ ባርካ በያለንበት ከቁጥር ሳታጎል ከአመት አመት ታድርሰን። ዛሬ ደግሞ ቃና ዘገሊላ ነውና ወደ ዶኪማስ ቤት ገብቶ ውሃውን ወደ ወይን የቀየረው መድኃኔዓለም የእኛንም ህይወታችንን መልካም የሆኑ ነገሮችን ወደ ህይወታችን ያስገባልን፣ ወደ ቤታችን ይግባልን ከእናቱ ጋር እናትና ልጁ እና መልካም በዓል ይሆንላችሁ። ብርሃነ መለኮት በወንዙ ሲሞላ ዮርዳኖስም ሸሸ ሄደ ወደ ኋላ። ጥምቀተ ባሕር ዮርዳኖስ ነያ፣ ጥምቀተ ባሕር ዮርዳኖስ ነያ። ሃሌሉያ 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 አበ መጣ
በዮርዳኖስ በዮርዳኖስ ዮርዳኖስ ዮርዳኖስ ተጠምቀ በዮሐንስ ዮርዳኖስ ነያ ጥምቀተ ባሕር ዮርዳኖስ ነያ ሃሌሉያ ሃሌሉያ